አንድ ሰው ስሙን ነገረ። ከጥቂት ደቂቃዎች በኋላ ስሙን ረሳ፣ ወይንም ትናንትና ያጠናኸውን ነገር ዛሬ ለማስታወስ ተቸገርክ። አንተ ምን ትላለህ? አዛታህ Why is this happening to me? Why I do forget everything I study? ሰላም ኤቭሪዋን፣ እንኳን ወደ ሄኖክ ቲር በሰላም መጡ እና እዚህ ቻናል ላይ we explore the brain, decode psychology and understand AI and discover the technology shaping our future. ዛሬ ግን the science of forgetting እንመለከታለን። So let's begin. የዛሬው ርዕስ የሚያነሳው ጥያቄ Why do we forget everything? የመጀመሪያው ምክንያት አንዳንድ ጊዜ የምንረሳው መረጃ በትክክል ስላልተመዘገበ። ለምሳሌ አንድ ሰው ስሙን ሲነግርህ በስልክ ላይ ትኩረት ካደረግ ስሙን በትክክል ላትመዘግበው ትችላለህ። ስለዚህ በኋላ መርሳት የአእምሮ ድክመት ሳይሆን በመጀመሪያ መረጃው ትኩረት ባለመስጠትህና መረጃው በደንብ ስላልተመዘገበ ሊሆን ይችላል። ሁለተኛው ምክንያት ኢንተርፈረንስ ነው። አዲስና የቆዩ መረጃዎች እርስ በርስ ሲጋጩ አንዱን ለማስታወስ ሌላውን ሊያስቸግረን ይችላል። ለምሳሌ አዲስ ቁጥር ከነገርኩ በኋላ የቀድሞውን ቁጥር ለማስታወስ ሊከብድህ ይችላል። In simple words, sometimes information competes with information. ሶስተኛው retrieval failure ነው። ይህ ማለት መረጃው በትውስታችን ውስጥ ሊኖር ይችላል፣ ግን በዚያ ቅጽበት እሱን ለማውጣት እንቸገራለን። ይህ በጣም የሚታወቅበት ሁኔታ አለ። በአንድ ቤት ጫፍ ላይ ነው የሚባል አባባል which is the failure of retrieval ነው ማለት ነው። ስሙን ኦልሬዲ ታውቀዋለህ፣ ግን በዚያ ሰዓት ማስታወስ አልቻልክም። ከጥቂት ጊዜ በኋላ ግን ድንገት ልታስታውሰው ትችላለህ። አራተኛው ዲኬይ ነው። አንድ መረጃ ለረጅም ጊዜ ካልተጠቀምክበትና ካላለማመድክ እሱን ማስታወስ ሊከብድ ይችላል። ለምሳሌ ዛሬ 20 እንግሊሽ ወርድስ ተምረህ ከዚያ ለሳምንታት ሳትጠቀምባቸው ከቆየ አንዳንዶቹን ልትረሳ ትችላለህ። That's why practice and retrieval are very important for learning. አምስተኛው ደግሞ ዲስትራክሽን ነው። ስናጠና ስልካችን ማስታወቂያ ሲልክ፣ ሙዚክ ሲበዛ ወይም በብዙ ነገሮች ላይ በአንድ ጊዜ ለማተኮር ስንሞክር ትኩረታችንን ሊበታተን ይችላል እና ትኩረት ካልነበረ መረጃው በመጀመሪያ ደረጃ በደንብ ላይመዘገብ ይችላል። So sometimes we don't forget what we learn. We never fully encoded it in the first place. እንዲሁም ስትረስ and lack of sleep በትውስታና በመማር ላይ ተጽዕኖ ሊያሳድሩ ይችላል። ከፍተኛ ውጥረት፣ ትኩረትና የትውስታ ሂደቶችን ሊረብሽ ይችላል። እንቅልፍም የተማርነውን መረጃ ለማጠናከር በጣም ወሳኝ ነው። ስለዚህ studying longer doesn't always mean learning better. ትኩረት፣ እንቅልፍና ጥሩ እረፍት እንዲሁም ወሳኝ ናቸው። እንግዲህ መርሳት ሁልጊዜ ማይበረዝ ማለት ነው። አእምሯችን በሚገባ ለመማርና ለማስታወስ ትኩረት፣ ጥሩ እንቅልፍ፣ መደጋገም እና መረጃን በጥንቃቄ መልሶ ማስታወስ ይፈልጋል። በቀላሉ ለማስታወስ ይህንን ሩል ፎሎ ማድረግ አለብን። አቴንሽን ወይም ደግሞ ትኩረት፣ ኢንኮዲንግ ወይም ደግሞ መመዝገብ፣ ስቶሬጅ ወይም ደግሞ ማስቀመጥ እና ሪትሪቫል ወይም ደግሞ ማስታወስ ማለት ነው። ከእነዚህ ደረጃዎቹ አንድ ችግር ከፈጠረ መረጃው ማስታወስ ሊከብድ ይችላል። ስለዚህ በሚቀጥለው ጊዜ አንድ ነገር ስትረሳ my brain is weak ከማለት በፊት did I pay attention? Did I practice it? Did I sleep well? Or am I simply having trouble retrieving it? ብለህ ራስህን ጠይቅ። Because forgetting is a complex brain process, not simply a sign of mind. ዛሬ የተማርነውን ይህንን ይመስላል። But remember, knowledge becomes powerful when you understand it and use it. ስለዚህ ዛሬ የተማርነውን አንድ ሀሳብ በሕይወትህ ላይ በመተግበር ሞክረው እና if you enjoyed this video, make sure to like, share, subscribe my YouTube channel and join our community so we can keep exploring together. እና ከመሄድ በፊት አንድ ጥያቄ ልጠይቅህ እፈልጋለሁ። What is one thing you often forget? ኮሜንት ላይ አስቀምጥልኝ።
በቀረ stay curious, keep questioning and keep discovering። በሚቀጥለው ቪዲዮ እስከምንገናኝ ባይ